ለምን አትይዘው? ለምን ይዟል? የወንጀለኛ ተባባሪ ነው አይደል? እኔ የወንጀለኛ ተባባሪ አይደለሁም። አልይዘው። ባለጌ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው። ስማዬ የጨውቃ የት ነው? የጨውቃ ቀጥታ እንደሄድክ ሀሳብ የለም። እንድትፍ ስትል ቀጭን መንገድ የለችም። አገራት አዳሰው አይደለም። የጨው ማከማቻው አይመልስም። እዛ ድረስ እንጂ ቢል አንተ ወይ ይሄ ጨውቃ አልነበር ነው እንጂ እና ለሰው መስጠት ጀመርክ? እኛ ኖሮን ትላንትና አይደለም እንዴ ገዛው? አለቃ እንዴት አልቀር? ለስሙ የተገዛው ኮንቴነር አስጫንክ መሰለኝ። እሺ ሂድና አባባል የ50 ሳንቲም ስጡኝ። እኔ አይናቸውን አላይ። ቢኒ እምነት የሳሳች እምነት የሳሳች ስስ ምንድነው? ማመን ነው ዋና። ጨው አለው አምንን። የኛ ድስት ነው አይደል? ላይቭ አይተላለፍ። አረ ሙት ነው። ጥሩ። እኔ የሌለ ማይል ነገር መብላት አልፈልግም። ቃሪያ እንኳን ይጨምር። ቃሪያ የሚሰነግ ይሁን ሲወጣ ይሰነጋል። ብቻ አንተ በእምነት ጽናልኝ። ያው ፍሬው ራሱ ምን እንደሚያከክል የውጭ ቃሪያ ነው። እንዲሁ እያመንን እንቀጥላለን። አረ እሺ ቲማቲምም ተወዷል። ይቅራ። ቲማቲም የለም ይቅር። እንዴ ካለማ አትፈታተን ቢኒ። ጨምር ያረ ይሄ ድስት ነው የሰጠነውን ነው ማብሰል ያለበት። ምን አባቱ ጮማ ቅቤ ገለመሌ ካለማ ደባል ነው ማባረር ያለ ከሌለ ከሌላ ታምልኪ እንግዲህ እኔ ከዚህ በሌላ የት ልወርወር? ቦክሼ እንዳናገረው ፈልጓል እና ታናግሮለ? እኔ ፍቅርንም ጥላቻንም በልክ ማድረግ ደግ ነው ብላ ያሳደገችኝ አያቴ። እኔ ደግሞ ለሱ ታሰራለ ሴት አለ። አሁን እኔ ወንድ ነሽ ወጣኝ። ቅድስት የማትጨበት ሰው ናት። ተጠንቀቂ ፍሬ። ድንገት የሆነ ነገር ትላለች፣ ድንገት ትዋለች፣ ድንገት ትጨምራለች፣ ድንገት እንደ ነዳጇ ጋር ነች። ትንሽ በበርሜል ያለች ድሀ ደግሞ ምን ባህር ያለው ባህር ውስጥ እየኖረ ለዛ ቢስ አይደለውም። አያቴ ነች አሳድገች። ሁሉም ነገር በቀላሉ እንደሚያልፍ ነግራኛለች። ምን እሻለሁ አለቀ ይሆኑ ይህን ነው አቃቅተሽ ተጠቀሚ። ከዚህ በላይ ወይ አሁን ደግሞ ምን እንዳማረኝ ብነግርህ ሞቅ ያለ ሙዚቃ ፍሬ በህግ አምላክ ፍሬ በህግ አምላክ ስገብ እንደልኪ ፍሬ በህግ አምላክ በባንዲራው ወርቆ በተነሳው ባንዲራ ሞቅ ያለ ሙዚቃ በኪራይ ቤት ሞቅ ያለ ፈሰናና ሞቅ ያለ ፈሰናና ስንፈሳ እንኳን ምን አለ የአራት ብር ቤት ኪራይ መክፈል ቢያንስሽ ላትላትላትላት እንቁ አእምሮዬ ነው። እስቲ መርሻ አንተና እኔና ቢኒ ምንም በዚህ ቤት ሞቅ ያለ ነገር ብለናል። ትላላችሁ አንልም ትላላችሁ። ቆራጡ ወንድም ህይወቱ ሸቱ በቃ ተይተ ሆዳችን ሲጮህ ሰምተሽ ነው። የምለው ቁርስ ማን ላክሽልኝ? ጭራሽ ቁርስ አንድ ይዘሽ እንደዚህ ቆም 2-3 ቢኖርሽ እኮ ከጨረቃ ላይ አፈር ዘግኖ የመጣ ተቀባቢ ስለኔ ታስቢያለሽ ማለት ነው። ምን አባክ ስለሆነ አስቀያሚ ስለሆንኩ እኮ። እሺ
ሽኮኮ በልሻው ነው ደስራ ሄዳ ስልክ ቻርጀር ምናምን ከደሞዝ ነው የምቆምደው ነገሩ ምን ደሞዝ አለ ተጎማምዶ ያለቀ መፍቻ ማቀበልን እንደ ሀገር ጉዳይ ሚኒስትር ያየሽ አንቺ ነኝ አና ጎሜዝ አንቺ አትበለኝ ስም አለኝ ያድሮ አኪ ያድሮ እንዳይሆን ቀይሪ እኔ ምንሽ ለምን ምሳል ጋብዝሽ መቼ ገደርደር ያስፈልጋል እሺ እንደ ሴቶች ውስጥ ሀክማ ነው ገነሽ ከኛ ነገር ነሽ ወይስ ከሴቶቹ ነገር ነሽ Subscribe. ዱቤ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው ለዚህም ለግለጣው ኤፍሬም እና ምን ይላል ወጅ ጽፍ ያንተ ነው እንዳክደኝ ይኸውልህ ሰማይ ቆይ ኤፍሬም ይላል ኒያላ ሾላ እዚህ ጋር ደግሞ ለወጣ አረከው ሾላ ኒያላ አልከው እንጂ ያው ነው ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል ተናገረው ይሄ ሁሉ ያንተ ዕዳ ነው በለኝ ያንተ ነው ከፍላለሁ ምን ችግር አትለይም እንዴ ታዲያ ያላ ከፍላለሁ ችግር የለም የማይችል ውሻ በፈለግ ነው ስራ ለምን አንበሳ አይሆንም ላይሆን ተወጁ የለ አዎ እሺ በቂ ኢንፎርሜሽን ያስፈልጋል የፖኒ ዝርያ ምንድነው ሳትደብቂ ሳትዋሺ ነው የምትነግሪን ለፍለጋው እንዲረዳን ማለት ነው አዎ ጠቅላላ የፖኒ ዝርያ ምንድነው አውሮፓ ነው አሜሪካ ነው ኤሲያ ነው አፍሪካ ነው አፍሪካን ታያት ለካ አፍሪካ እኛ ነን እንግሊዝ እንግላ በፓውንድ ነው ክፍያው ይወደድብሻል ይሁን ፓውንድ ስንት ነው የምትከፊው ፓውንድ የቢዝነስ ዘገባ አይተን ነው የምንነግርሽ ኦኬ የፖኒ ልዩ ምልክት ምንድነው ፖኒ ልዩ ምልክቱ አዎ ፖኒ ይሄ ነው መጨረሻ ላይ ይሄን ተናግረው ነው የተከፋው ፖኒ እንደዚህ ያርገነው ነው ፖኒ ይሄን ከለር ለብሷል ፖኒ ይሄን ለብሷል የምትሉት አንገቱ ላይ 5 ግራም የወርቅ ብል አድርጓል 5 ግራም የወርቅ ይሄ ወርቅ ወርቅ መሐሉ ላይ ፒ ምትል ምልክት አለችው እኮ ወርቅ ይሄ ገለውት ነው በቃ ማጅራቱን ብለው ትቦ ውስጥ ምንም በማያውቀው አስደፋችሁት ገለውት ነው በቃ ገለውት ነው እርማችሁን አውጡ በቃ 5 ግራም በስቶ ነው ለውሻ 5 ግራም ወርቅ አባቴ እኮ ነው ከእንግሊዝ ያመጣል ለምን ከማርስ አይመጣም የቤት እንስሳ እንዴ ምን አረግናችሁ ደረስንባችሁ ሳንደርስባችሁ መተሽ የማይሆን ቃል ትናገራለሽ ምንድነው በቃ በዚህ ነው የሶስተኛው ዓለም ጦርነት የሚነሳው በቃ እናንተ ውሻችሁ ላይ ወርቅ ካረጋላችሁ እኛ ደግሞ ለኛ ነው የሚጋባኑላለን ዓለም ትበጠበጣለች ደሃ ስንት ቁብጥሎ ለሰርጉ ቀለበት ይገዛል አዋቶ ቁብጥሎ ምናምን እናንተ 5 ግራም ቃል ኪዳን እዚህ ላይ የደሃን ቃል ኪዳን ለውሻ አንገት ሳትለምኝ ይስጥሽ እግዚአብሔር ይስጥሽ እግዚአብሔር ያቆይሽ እግዚአብሔር ይስጥሽ ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ሌባ አንተ እኮ ነው በምርኩዝ ነክተህ ልጅቷን ያዳንካት ከኛ ከዚህ አቅራቢያ 2 ሌቦች አሉ ቶኒ ሸጋውና ጆኒ ሌባው ይባላሉ ቶኒ ሸጋው ቆንጆ ነኝ ብሎ ሴቶቹን በወሬ ያዛል ጆኒ ሌባው ታዲያ ቦርሳቸው ሙልጭ አርጎ ይለካል ተደራጅተዋል በለኛ ታዲያ አይነ ስውር ነኝ ብራይን ያጣው አይነ ስውር ነፍሴ ሰላም ነው እግዚአብሔር ይመስገን ጆኒ ይባላለሁ ተዋወቅ ጆኒ ሌባው እንዴ ምን አልከኝ እዚህ ሰፈር ቶኒ ሸጋው ጆኒ ሌባው እንደሚባሉ ሰምቻለሁ እንደሚሰርቁ አንተም መጠንቀቅ አለብህ አሉ እንዴ ፀሐዩ ዝናቡ እንትን ብሎ ምታመጣውን ከየት እንዴ ቢሰርቁ ምን ታረካለህ ሌቦች አሉ
ሳይው የሚያምኑ ብፁዓን ናቸው ብዬ ነው እኔም ሰምቼም ከፍ ምን ነው ውሻ እኮ መስሎኝ ነው እኮ ውሻ መስሎኝ እኮ ብሩሽን አይታል ከዚህ የባሰ ብሩሽ አለ ይዘዋር እንደ የምትዞረው ብሩሽ ራስ ሰምቻለሁ ደግሞ ነገረኛ ነው ለሰው ወሬኛ ነው ነገረኛ ነው ደባዳቢ ነው እያልክ እንደምታወራ ሰምቻለሁ ማኔ አዎ አንተ ደነዝ ዘነዘና ዶማ ብርሌ ራስ ዞር በል